በጣም ብዙ ጊዜ አንተ ብየዋለሁ አውርቼዋለሁ ምን ያህል እንደምንፈራት እናታችን ትልቋ እህቴ ሳንቺ ቤት የምታጸዳው ታጸዳለች ቤት ካጸዳች ምናምን በኋላ አታስገባንም ቤት በቃ እዛ ቃል እንዳይረጋ አታስገባም ፊልም የፈለገችውን ፊልም ተከራይተላት መታ ምናምን ነው የምትገባው አብረ ቁጭ ብሎ ለማየት ሶፋ ላይ ማትቀመጥም መሬት ላይ የምትቀመጠው አጽድታለች ለፍታለች ነው ከዛ በዛ ጊዜ ቤተሰቦች መንገዙ ቲቪ የማስቀመጫው እንደዚህ መስቶታ አውቃት እንዴ ጋር እሷ ተገዛ በጣም ብርቅ ነች ለምሳሌ አጎቴም ልጆችም ምናምን እንዲመጣው ይታያል የሚታይ ነው ብርቅ ነው አዘጋን ማን ይባላል ይጎበኛል ማንም እየመጣ ነው አራራቅ ነው የሚለው እኔም እየልኩ ወይ አሁን በዚህ ነው ያልኩት እንዲ ምንበት ዕቃ ነው በጣም ፍሌክስ ማድረግበት ዕቃ ነው ከዛ ሊና ታስገባን አራስ ገቢን ስንት ታስገባን በጣም ብዙ ይከለከለች በተለይ ደግሞ እንትኑ ከመጣ በኋላ ይሰብራል እየተባለ ትነኩታላችሁ እየቆሸ ነው እየተባለ አንገባም በቃ ማታ ነው የምንገባው እናቴ ስትመጣ አብረን ነው የምንገባው ሳይዘን ከስራ ስትመጣ እጅን ይዘው ቤት ውስጥ ይገባሉ ከዛ የሆነ ጊዜ ልታጸዳ እንደዚህ አንስታ እንዲህ ስትል እጇ ላይ ከሽ ያ ቲቪ መስታወቱ ነው የተሰበረው ቲቪው አይደለም በቃ መስታወቱ በቃ ዋናው እኮ ሽፋን ተሰበረ ከቲቪው በላይ እኮ ሪስፔክት እየተሰጠ ያለው መስታወቱ ነው ሳሚና ባይዘው መስታወቱ ውድ ነው ከቲቪ ይጠፋል ምናምን እንደዚህ ሲኮን እቤት ቲቪውን አጥፍታው መስታወቱን ቢያውስ ናቸው ምንም ችግር የለባቸው ብሮ እጇ ላይ የተሰበረ እኮ ነው ማለት እጇ ላይ ተሰበር እዚህ ጋር ቆሜ ማሳያቸው ነበር በጣም ደስ የሚለኝ ኩን ማይክ ኮንትሪ ይላል ማይካችን ይንቀሳቀሳል ባይዘው ቤት ላስተክልት ማይክ ካሜራ ተስተካክል ዋይዱ አለ ከፋርጎ ማይክ እንደዚህ ተሰበረ ትገምታለህ እኮ ሲሰበር የሆነ ሰው ይላል ወይ ተሰበረ ምናምን እህቴ ምንም አላለች ቀጥ ብላ ወጣች በሩ ጋር ደረሰች በሩ ጋር ስትደርስ እናቴ እንደዚህ ያለች አታወራም እንደዚህ እኮ ሰው ሲሞት በቃ እንደዚህ ለምሳሌ አሁን ወደ ምስራቅ ማለት ነው ወደ አማሮ ምናምን እንዲህ ካልክ ተመካተ ተጨንቃለ አረ ያረከት በቃ ልጅ ሞቶብሃል ማለት ነው ልጅ ሞቶብሃል በቃ እንደዚህ ብሩ እኔ ከዛ እንዴት ነው በሩ ድረስ በዝምታ እንደዚህ እያሰበች እኮ ነው የሚፈጠረው እያሰበች ሄደች ልክ በር ጋር ስትደርስ ታውቃለህ ያ መንገድ እናቴ እያገናዘበች ነው እንደዚህ ስትይዛት ስታንቃት ከቤት ስትባረር እኔ እንደው ምንም አላልኩም እግዚአብሔር እንደው በጣም ሽንጡን ይዞኝ ምንም አላልኩም እናቴ ተው አለች በቃ አለች እንዴ እኛ መጣ ምንድን ነው አሰማ ዋይ ብቻ ከዛ ላ አክስቶች መጡ እንዳልኩ በቃ ቤተሰብ መጡ ሁሉም ግር ብሎ መጡ ምንድን ነው አክስቶች ምንድን ነው ሲገቡ ሰብሯል ደረጃውን ከረዱት እኮ ምንድነው ምንም ይሁን አይዞሽ እያሉ እኮ ነው እግዚአብሔር ሶስት አክስቶች እኩል ምንድነው በቃ እኛም ማየን በቃ ከዛ ነዛ ውርድ ጀመርን በቃ እንዴት አድርጋ ነው የምታርዳት እንዴት የምታርዳት በፊት ለፊት ነው በጀርባ ነው ማስሯ አክስቶቼ ምናምን ተባያ መመደብ ጀመሩ አክስቶቼ ተወጋታለች ጀርባ ነው ሆዷ ነው ይበበሉላ እንዴት አድርጋ ነው ምናምን ተባለ ለእናቴ እንዴት ነገር በቃ እንዲህ ሰው ሲሞትብህ ነገር አለ ሰው ሲሞትብህ 11 ሰዓት ሄደህ የምትናገረው ነገር በቃ እንደዛ ስሜት ተፈጠረ ማን ይንገደፈው እንደምንም ትልቅ ሰው ተጠራ ተነገራት ከመጣች ፊልም እኮ ነው የሚመስለው ስትመጣ ይኸውልህ ጸጥ ብሏል ያ ሀገር ሰው አለ ጸጥ ብሏል በማል አለፈች እናቴ ጸጥ ይኸውልህ
ጸጥ ታውቃለህ። በማል አለፈች። ስትሄድ እንደዚህ ስትሄድ የለም እንዳልሆነ ሆኗል። ማን የሰበረው አለች። ከዛ ህሊና ነች። ጠገለች አለቀሰች ነው እንባ በእንባ ሆናለች ና በጣም ተጎድታለች። ተጎዳች። ከዛ የእናቴ ደግሞ በጣም የሚገርም ባህሪዋ በቃ ትነግርሃለች። ይሄ ነገር እንዳይሰበር በእናትህ ጠጋ አድርጎ ምናምን ብላ እንዲህ ያለች ይሰበራል። በቃ ምንም አትልሽም። በቃ ትተዋል። በቃ ምን ላድርግ አለፈ ምናምን እንደዛም ትላለች። እንዴት አድርጋ ተምታታለች። ያን እያሰብን ዞር ብላ ተነሽ በቃ ጦስሽን ተባለች። ሰርፕራይዝ ሆነ ነው ማለት አልተናደድክም? ትሽ አትመታ። ሁላችን ሰርፕራይዝ ሆነ በጣም ግን እናቴ ባሪ በቃ እንደዛ ነው። እዚህ ጋር ተዋተናም ትላለች። ከሆነ በኋላ አንድ ቀን በቃ ይደክማታል ትላለች። በቃ መጀመሪያ ነው ምናምን ትላለች። መጀመሪያ መጠንቀቅ አለባችሁ ምናምን እንደዛ ብቻ አየህ። በዛ ውስጥ ራሱ በጣም ብዙ መከረችኝ። በቃ ህሊና እንዴት ተነፈሰች? ወልዬ ልክ አንተ እንዲህ አይባልም ብሮ፣ እንደዚህ ልትል አይገባም። እግዚአብሔር ነው የምልህ። የወለድከው ልጅ ምናምን ሲሞትብህ ነው ልጅ ሲሞትብህ እናት ስትሞትብህ ምናምን እንዲህ የምትል ይለቀሳል። ይሆን ማርያም ግን